ሰላም ውድ የሰማይ ዜማ ተከታታዮች በያላችሁበት ሰላም ለእናንተ ይሁን። በዚህኛው ክፍል ደግሞ በግርማዊ የተተረጎመውን የፊልጵያንስ ቅይማት የተሰኘውን መጽሐፍ ይዘን መጥተናል። ይህን ቻናል ሰብስክራይብ በማድረግና የደወሉን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ቅይማት ምዕራፍ 1 ከፍተኛ ስህተት Where is God when it hurts? ወይም በምንጎዳበት ወቅት እግዚአብሔር ወዴት ነው የሚለውን መጽሐፍ ካሳተምኩበት ጊዜ አንስቶ ከእግዚአብሔር ጋር ከተቀያየሙ ሰዎች ደብዳቤዎችን ሳገኝ ቆይቻለሁ። አንዲት ወጣት እናት የጀርባ ችግር ያለባት ልጅ በመውለዷ ምክንያት ደስታዋ ወደ ምሬት እንደገባ ገልጻ ጻፈችልኝ። የሕክምና ክትትሉ ምን ያህል የቤተሰቡን ጥሪት እንዳሟጠጠውና ባለቤቷ ለታማሚ ልጃቸው በተሰዋው ጊዜ በማዘኑ ትዳሯ መቀመቅ መውረዱን ተረከች። ሕይወቷ ሲፈራርስባት በአንድ ወቅት ስለ አፍቃሪ አምላክ ታምን የነበረውን መጠራጠር ጀመረች። የምሰጣት አንዳች ምክር ይኖር ይሆን? አንድ የግብረ ሰዶማዊነት ኃጢአት ቁራኛ የሆነ ግለሰብ በተከታታይ በጻፋቸው ደብዳቤዎች ቀስ በቀስ ታሪኩን አጫወተኝ። ከ10 ለሚበልጡ ዓመታት ከዚህ ኃጢአት ለመገላገል መፍትሄ ሲሻ ቆይቷል። ለዚህም የካሪዝማቲኮችን የፈውስ አገልግሎቶች፣ ክርስቲያናዊ የእርዳታ ቡድኖችንና የመድኃኒት ሕክምና ሳይቀር ሞክሯል። ከዚህም አልፎ የስነ ልቦና አዋቂዎች የሚሰጡትን ሕክምና በመከተል የኤሌክትሪክ ኃይል ከብልቱ ላይ እንዲያሳርፉ በማድረግ ጭምር ከችግሩ ለመላቀቅ ሞክሯል። ይህ ሁሉ ግን ሊረዳው አልቻለም። የኋላ ኋላ በቡድን የግብረ ሰዶም ተግባር የሚፈጽሙ ወንዶች ቡድን አባል ሆነ። እግዚአብሔርን መከተል ቢሻም ከሚኖርበት የእርግማን ሕይወት የተነሳ ለመንፈሳዊ ኑሮ ብቁ እንዳልሆነ ይሰማዋል። አንዲት ወጣት ሴት በሕይወቷ በቀጣይነት ስለዘለቀው ጭንቀት እያፈረች ጻፈች። የሚያስጨንቅ ምንም ምክንያት እንደሌላት ትናገራለች። ጤነኛና ጥሩ ወርሃዊ ገቢ ያላት ስትሆን የቤተሰብ ዳራዋ እርጋታን የተላበሰ ነበረ። ነገር ግን ብዙውን ጊዜ ከመኝታዋ ስትነሳ ሕይወትን ለመቀጠል የሚያስችል አንድም ምክንያት አይታያትም። ስለ ሕይወትም ሆነ ስለ እግዚአብሔር ግድ የላትም። በምትጸልይበት ጊዜም የሚሰማት አምላክ ስለመኖሩ ትጠራጠራለች። በዓመታት ውስጥ የደረሱኝ እነዚህና ሌሎች ደብዳቤዎች በተለያዩ አገላለጾች ቢቀርቡ ወደ አንድ መሰረታዊ ጥያቄ ያመራሉ። ይህም መጽሐፍ የሚናገረው ስለ አካላዊ ስቃይ ነው። ይሁንና የእኔ አይነቱን ስቃይ እንዴት ታየዋለህ? ስሜታዊ ስቃይ ሲደርስብኝ እግዚአብሔር ወዴት ነው? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? የሚል አይነት ነው። ለግለሰቦቹ ደብዳቤዎች የምችለውን ያህል ጥሩ ምላሽ ለመስጠት እጥራለሁ። ይህንንም የማደርገው በወረቀት ላይ የተጻፉትን ቃላት ብቃት አልባነት በሐዘኔታ እየተገነዘብኩ ነው። ቃል የትኛውም ቃል ቁስልን የማጠገግ ኃይል ይኖረው ይሆን? እኔ ራሴ እነዚህ አሰቃቂ ታሪኮች ካነበብኩ በኋላ የባለ ታሪኮቹን ጥያቄዎች ደግሜ እንደማነሳ መናዘዝ ይኖርብኛል። ስሜታዊ ስቃይ ሲይዘን እግዚአብሔር ወዴት ነው? ብዙውን ጊዜ የሚያስቀይመን ለምንድን ነው? ከእግዚአብሔር ጋር የምንቀያየመው እጅግ በተለያዩ ሁኔታዎች ውስጥ ብቻ አይደለም። ለእኔ ጉዳዩ ከተራ ዕለታዊ ሕይወትም ጋር የሚያያዝ ነው። በሺካጎ ከተማ አንድ ሌሊት ያሳለፍኩት ቀዝቃዛ ወቅት አይረሳኝም። ውርጩ በጥቁር አብረቅራቂ በረዶች መንገዶችን እያለበሰ ያፋጫል። በዚያ ሌሊት መኪናዬ ለአደጋ በሚያጋልጥ አካባቢ ቀጥ ብላ ቆመች። ኮፈኑን ከፍቼ ከሞተሩ ላይ ሳጎነብስ ከላይ የሚወርደው ዝናብ ጀርባዬን ያጠጣው ጀመረ። እባክህ ይህ መኪና እንዲነሳልኝ እርዳኝ እያልኩ ደጋግሜ ጸለይኩ። ሽቦዎችንና ቱቦዎችን ወዲህም ሆነ ወዲያ ባደርግ መኪናው ሊነሳ አልቻለም። ስለሆነም 1 ሰዓት ሙሉ መኪናዬን የሚጎትት ሌላ መኪና እስኪመጣ ድረስ በፈራረሰ አሮጌ ምግብ ቤት ውስጥ ተቀምጬ ለመጠበቅ ተገደድኩ። የረጠበው ልብሴ ውሃ እያንጠባጠበ ከፕላስቲክ ወንበር ላይ ተቀምጬ እግዚአብሔር ስላለሁበት አስቸጋሪ ሁኔታ ምን እንደሚያስብ አሰላሰልኩ። በዚያ ምሽት ቀጠሮ የተያዘለት ስብሰባ የሚያመልጠኝ ሲሆን ምናልባትም ለሚቀጥሉት ጥቂት ቀናት ሁኔታዎችን ለማስተካከል በርካታ ሰዓታት ማባከን ሊኖርብኝ ይሆናል። ይህም የቆሙትን መኪናዎች ለማንሳት ከፍተኛ ገንዘብ ለሚጠይቁ ባለሙያዎች የሚከፈለውን ገንዘብ የሚያካትት ነበረ። እግዚአብሔር ስለ እኔ ውጥረት፣ የገንዘብና የጉልበት ብክነት ግድ ብሎት ይሆን?
ስለ ጭንቀቷ እንዳፈረችው ሴት ሁሉ እኔም እንዲህ አይነቱን ያልተመለሰ ጸሎት በማንሳቴ ማፈሬ አልቀረም። አልነሳ ያለው መኪና እንዲንቀሳቀስ መጸለዩ አሳዛኝና ራስ ወዳድነት ብሎም ጅንነት ሊመስል ይችላል። ዳሩ ግን አሳዛኝ ቅይማቶች በእሳተ ገሞራዊ የጥርጣሬ ፍንዳታዎች እምነቴን እየተጫኑ ከጊዜ ወደ ጊዜ እንደሚበራከቱ ተገንዝቤያለሁ። እግዚአብሔር ስለ ዕለታዊ ዝርዝሮች ስለ እኔ ይገደው ይሆን እያልኩ አስባለሁ። ጸሎት ነገሮችን አይለውጥም ብዬ ስለደመደምኩ ብዙ ጊዜ ላለመጸለይ እፈተናለሁ። ወይስ ጸሎት ነገሮችን ይለውጥ ይሆን? ስሜቴና እምነቴ ይዋዥቅብኛል። እነዚህ ጥርጣሬዎች በቀስታ ወደ ልቤ መፍሰስ ከጀመሩ ለአበይት የስንክሳር ጊዜያት እንኳ የሚኖረኝ ዝግጁነት አነስተኛ ነው። ጎረቤቴ በካንሰር በሽታ ተይዛ ለመሞት ታጣጥራለች። እኔም ተግቼ ጸለይኩላት። ዳሩ ግን እየጸለይሁላት እያለው እንኳ እጠራጠራለሁ። እግዚአብሔር ሊታመን ይችላል? እጅግ ብዙ ትንንሽ ጸሎቶች የማይመለሱ ከሆነ ትልልቆችስ ይመለሱ ይሆን? አንድ ጠዋት ያረፍኩበትን የሆቴል ክፍል ቴሌቪዥን ስከፍት አንድ በጣም የታወቀ ወንጌላዊ 4 ማዕዘናዊ ፊት መስታወቱን ሞልቶ ታየው። ፊቱ የብስጭት እሳት እየተፋ በእግዚአብሔር ላይ ተቆጥቻለሁ ሲል ተናገረ። ሰውየው በዘር እምነትና እግዚአብሔር ለሰዎች ባለው ፍጹማዊ አሳቢነት ላይ ኑሮውን የመሰረተ በመሆኑ ኑዛዜው አስደነቀኝ። ነገር ግን እግዚአብሔር እንዳዋረደው በመግለጹ ማብራራቱ ቀጠለ። እሱ እንደሚለው እግዚአብሔር ከፍተኛ የአገልግሎት ፕሮጀክት እንዲያዋቅር ይነግረዋል። ነገር ግን ፕሮጀክቱ የገንዘብ ችግር አስከተለበት። ይህም ንብረቶቹን እንዲሸጥና ፕሮግራሞቹን እንዲያቀርብ አስገደደው። እርሱ የራሱን ድርሻ እየተወጣ ያለ፣ እግዚአብሔር ግን ቃሉን ሳይጠብቅ ቀረ። ከጥቂት ሳምንታት በኋላ ይህንኑ ወንጌላዊ ቴሌቪዥን ላይ አየሁት። በዚህ ጊዜ እምነትና ተስፈኝነትን እየሰበከ ነበር። ሰፊ ባለ 4 ማዕዘናዊ ፊቱን በፈገግታ አብርቶ ወደ ካሜራው በመጠጋት በሚሊዮን በሚቆጠሩ ተመልካቾች ላይ ጣቱን ጠቆመ። በዚህ ሳምንት አንድ መልካም ነገር ያጋጥማችኋል ሲል መልካም የምትለዋ ቃል 3 ቦታ ላይ ሰባብሮ በማስገባት ነበረ። ደንበኞችን ለማግባባት የሚችለውን ያህል ጥረት የሚያደርግ ነጋዴ ይመስላል። ከጥቂት ቀናት በኋላ የዚህ ሰውዬ ልጅ ራሱን እንደገደለ ከዜና አወጃ ለመረዳት ችያለሁ። በዚህ አስከፊ ሳምንት ወንጌላዊ ወደ እግዚአብሔር ምን ብሎ እንደጸለየ በማሰብ እገረማለሁ። እንዲህ አይነቶቹ ትግሎች ብዙውን ጊዜ በቤተ ክርስቲያን አካባቢ ስለ እግዚአብሔር ፍቅር ግላዊ ሐሳቢነት ሲሰነዘሩ የምሰማቸው መፈክሮች መሰለቂያ ያደርጋቸዋል። ይሁንና ማንም ቢሆን ከቅይማት ሸለቆ ነፃ አይደለም። ይህ በአገልጋዮችም ሆነ በሚያገለግሉ ክርስቲያኖች ላይ የሚደርስ ነው። መጀመሪያ ቅይማት ይመጣል፣ ከዚያም የጥርጣሬ ዘር፣ በመቀጠልም የቁጣ ወይም የክህደት ምላሽ ይከተላል። እግዚአብሔር ሊታመን ስለመቻሉና ሕይወታችንን በእርሱ ላይ ልንጥል ስለመቻላችን እንጠይቃለን። ለረጅም ጊዜ ስለዚህ ከእግዚአብሔር ጋር ስለመቀየም እያሰብኩ ቆይም ለሁለት ምክንያቶች ስል ለመጻፍ አልፈለኩም ነበረ። በመጀመሪያ ቀላል ምላሽ የማይገኝላቸው ጥያቄዎችን እንደመጋፈጥ አውቅ ነበረ። እንዲያውም ብዙዎች ጭራሽ ምላሽ የላቸውም። ሁለተኛ በእውቀት ላይ በማተኮር የሰውን እምነት ሊጎዳ የሚችል መጽሐፍ ለመጻፍ አልፈለኩም ነበረ። አንዳንድ የማውቃቸው ክርስቲያኖች ከእግዚአብሔር ጋር መቀየም የሚለውን ሐረግ እንደማይቀበሉ አውቃለሁ። እንዲህ አይነቱን ነገር ስህተት እንደሆነ ይናገራሉ። ኢየሱስ የሰናፍጭ ቅንጣት የሚያህል እምነት ተራሮችን እንደሚያንቀሳቅስ ተናግሯል። 2 ወይም 3 ሰዎች ከተሰባሰቡ ሊሳካ የማይችል ጉዳይ አይኖርም። የክርስትና ሕይወት የድል ሕይወት ነው። እግዚአብሔር ደስተኞች፣ ጤነኞችና በብልጽግና የተደላደልን እንድንሆን ይሻል። ከዚህ የወጣው ነገር ሁሉ የእምነት ጉድለትን ያሳያል ይላሉ። ይህንኑ ሐሳብ የሚያራምዱትን ሰዎች ስጎበኝ ነበረ መጽሐፉን ለመጻፍ የወሰንኩት። ለአንድ የመጽሔት ላይ ጽሑፍ ስለ ሥጋዊ ፈውስ ሳጠና ነበርና ለዚህ ስል በኢንዲያና ገጠራማ አካባቢ ወደሚገኝ ጥሩ ዝና ወዳልነበረው ቤተክርስቲያን አመራው። ስለዚህ ቤተክርስቲያን ከሺካጎ ትሪቡንና ከኤቢሲ ናይት ላይ ልዩ ዘገባ መረጃ አግኝቼ ነበረ። የዚህ ቤተክርስቲያን አባላት እምነት የትኛውንም አይነት በሽታ እንደሚፈውስና ከየትኛውም ሌላ አቅጣጫ ለምሳሌ ከሕክምና ፈውስ መፈለግ በእግዚአብሔር ላይ እምነት ማጣትን እንደሚያመለክት ያምናሉ።
በትሪቡን ላይ የወጡ ጽሑፎች የዚህ እምነት ተከታዮች የሆኑ ወላጆች ልጆቻቸው በቀላሉ በሕክምና ሊወገዱ ከሚችሉ እንደ መንጋጋ ቁልፍ፣ ብርድ ወይም ጉንፋን ከመሳሰሉ በሽታዎች ጋር ሲታገሉ ዝም ብለው እንደሚታዘቡ ያስረዳሉ። የትሪቡን ሰዓሊ ለቤተ ክርስቲያናቸው ዶክትሪን ለመገዛት ሲሉ ሕክምናን አሻፈረኝ ብለው የሞቱት ሰዎች ለማመልከት በአሜሪካ ካርታ ላይ ሐውልቶችን ሰርተዋል። በጠቅላላው 52 ሐውልቶች ነበሩ። ከቀረቡት ዘገባዎች ለመረዳት እንደተቻለው በዛ ቤተ ክርስቲያን ውስጥ ነፍሰ ጡር ሴቶች ከብሔራዊ አማካይ 8 እጥፍ በወሊድ እንደሚሞቱ ተመልክቷል። ትናንሽ ልጆች ደግሞ ከዚህ 3 እጥፍ የመሞት ዕድል ያጋጥማቸዋል። ይህም ሆኖ ቤተ ክርስቲያኒቱ እየተስፋፋች በመሄድ በ19 የአሜሪካ ግዛቶችና በ5 የውጭ ሀገር ቅርንጫፎችን ከፍታለች። በኢንዲያና የምትገኘውን ቤተ ክርስቲያን ሙቀት በሚያይልበት የነሐሴ ወር ጎብኝቻለሁ። ሙቀቱ የአስፋልት መንገዶችን ያንጸባርቃቸዋል፣ የእህል ነዶችንም ጉልበት አሳጥቶ አስጎንብቷቸዋል። በሰብሉ መስክ መሃል ህንፃው ተጎብሯል። ህንፃው ግዙፍ ሲሆን ለእህል መጠበቂያ እንደተሰራ ሁሉ በብቸኝነት ተሸብቧል። ከመኪና ማቆሚያው ዘንድ መገናኛ መነጋገሪያ የያዙ 2 አስተናጋጆችን አነጋገርኩ። ቤተ ክርስቲያኒቱ የመረጃ ጉዳይ ያብከነክናታል። በተለይም ቀደምት አባሎቿ ክስ ስለመሰረቱባት ተበጥብጣ ነበረ። በአገልግሎቱ ወቅት የአክራሪነት ምልክት የጠበቅኩ ይመስለኛል። ስሜታዊነት ያየለበትና አድማጮቹን እንዳያስቡ የሚከላከል ስብከት ቀረበ። ከዚህ በፊት እንዲህ አይነት ነገር አጋጥሞኝ አያውቅም። ለ90 ደቂቃዎች 700 ሰዎች ሆነን በግማሽ ክብ ህንፃ ውስጥ ስንዘምርና መጽሐፍ ቅዱስ ስናጠና ቆየን። ከአጠገብ የሚገኙት ተራ ሰዎች ነበሩ። ሴቶች ቀሚስ ለብሰዋል። ሱሪ ያደረገች ሴት አትታይም። ብዙም ጌጣጌጥ አይጠቀሙም። ወንዶች ሸሚዝና ክራባት ለብሰው ከቤተሰቦቻቸው ጋር የተቀመጡ ልጆችን ፈር ለማስያዝ አስተዋጽኦ አደረጉ። ከሌሎች አብያተ ክርስቲያናት ሁሉ በላይ በዚህ ቤተ ክርስቲያን ልጆች ጎልተው ይታያሉ። የማይደርሱበት ስፍራ የለም። ለ90 ደቂቃዎች በዝግታ መቀመጡ የህፃናቱን ትዕግስት ስለሚያሟጥጥ ወላጆች ሁኔታውን ለማስተካከል ሲጥሩ አየው። በቀለም ያሸበረቁ ብዙ መጽሐፍት ነበሩ። እናቶች ከልጆቻቸው እጆች ጋር ይጫወታሉ። አንዳንዶች ቤተ ክርስቲያኒቱ በገንዘብ ለመደገፍ አሻንጉሊቶችን ይዘው መጥተዋል። ስሜታዊነትን ብቻ ለማየት መጥቼ ቢሆን ኖሮ አዘኜ ይመለስ ነበር። ባህላዊ የአሜሪካን ህይወት የሚመሩ ቤተሰቦች እንዳሉ ጭምር ለመረዳት ችያለሁ። በዚያ የሚገኙ ወላጆች እንደማንኛውም ወላጆች ልጆቻቸውን ይወዳሉ። ይህ ሆኖ እነዚያ በካርታ ላይ የተሳሉ ትናንሽ ሐውልቶች ወደ አእምሮዬ ማቃጨላቸው አልቀረም። ከነዚህ ወላጆች አንዳንዶቹ ለሞት ከሚያጣጥሩ ልጆቻቸው አልጋ ጠርዝ ላይ ተቀምጠው ምንም ጥረት ያላደረጉ ናቸው። አንድ አባት የ15 ወራት ልጁ ለ2 ሳምንታት ከትኩሳት ጋር ሲዋጋ እየተመለከተ በጸሎት ስላለፋቸው ጊዜያት ለትሪቡን አውግቷል። በሽታው መጀመሪያ ልጁን አደለቆረው፣ ከዚያም አሳወረው። በዚህ ጊዜ የቤተ ክርስቲያኒቱ መጋቢ አባቱ የበለጠ እምነት እንዲያዳብርና ሐኪም ከመጥራት እንዲታቀብ ገፋፋው። በቀጣዩ ዕለት ልጁ ሞተ። የአስክሬን ምርመራው ልጁ በቀላሉ ሊታከም በሚችል መንጋጋ ቁልፍ እንደሞተ አመልክቷል። የኢንዲያና ቤተ ክርስቲያን አባላት በአብዛኛው ለችግሮቻቸው እግዚአብሔርን አያወቅሱትም። ቢያንስ እግዚአብሔርን እንደሚወቅሱ አይናገሩም። ከዚህ ይልቅ ለደካማ እምነታቸው ራሳቸውን ጥፋተኛ ያደርጋሉ። በዚህ መሃል ሐውልቶች እየበዙ ይሄዳሉ። ከዚያን ዕለቱ የሰንበት አምልኮ የወጣሁት እንደማናቸውም የህይወት ዙሪያ ጉዳዮች ስለ እግዚአብሔር የምናስበውና የምናምነው ጉዳይ ከፍተኛ ለውጥ እንዲያስከትል በጽኑ በማመን ነበረ። እነዚህ ሰዎች ጭራቆች ወይም ልጆቻቸውን ለመግደል የሚሹ አልነበሩም። ነገር ግን ከስነ መለኮታዊ ስህተታቸው የተነሳ በርካታ ልጆቻቸውን አጥተዋል። እንደ እውነቱ ከሆነ የኢንዲያና ቤተ ክርስቲያን አስተምሮ ከብዙ ወንጌላውያን አብያተ ክርስቲያናትና ሃይማኖታዊ የመገናኛ ብዙሃን ከምሰማው ብዙም የተለየ አልነበረም። የተጋነኑ የእምነት ተስፋዎችን ደጋግመው ያቀርባሉ። በኢንዲያና የሚገኙትን እውነተኛ ሰዎችና በደብዳቤ ጥያቄዎቻቸውን ያቀረቡልኝ ግለሰቦች በማሰር ወደ ጎን ልተው የፈለኩትን ጉዳይ ልጋፈጠው ወሰንኩ። እናም ይህ የሥነ መለኮት መጽሐፍ በቀለ። ይህ በምንም አይነት ቴክኒካዊ መጽሐፍ አይደለም።
ይልቁንም ስለ እግዚአብሔር ማንነትና አንዳንድ ጊዜ ለምን ግራ በሚያጋባ መንገድ እርምጃ እንደሚወስድ፣ በሌላ ጊዜ ደግሞ ለምን እርምጃ እንደማይወስድ የሚናገር መጽሐፍ ነው። ስነ መለኮት በሴሚናሪ ውስጥ ፕሮፌሰሮችና ተማሪዎቻቸው የአእምሮ ጂምናስቲክ የሚያሰሩበት ብቻ ሊሆን አይችልም። ሁላችንንም ይነካናል። አንዳንድ ሰዎች ከእግዚአብሔር ጋር በከፍተኛ ደረጃ ስለተቀያየሙ እምነታቸውን አጥተዋል። እግዚአብሔር በተወሰነ አቅጣጫ እርምጃ እንዲወስድ ይጠብቁና ጉድ ይሰራቸዋል። ሌሎች እምነታቸውን ሊያጡ ይችላሉ። ይሁንና እነርሱም ከእግዚአብሔር ጋር መቀያየማቸው አልቀረም። እግዚአብሔር ጣልቃ እንደሚገባ በማመን ለታምራት ይጸልያሉ። ጸሎታቸው ግን ምላሽ አያገኝም። ይህ በኢንዲያና ቤተክርስቲያን ቢያንስ 52 ጊዜ ተከስቷል።